ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ናችሁ? ዛሬ ይዘንላችሁ የቀረብነው የማርቨል ሲኔማቲክ ዩኒቨርስ ወይንም የማርቨል ፊልሞችን ይሆናል። በተለቀቁበት ዓመተ ምህረት በቅደም ተከተላቸው እንደሚከተለው እናቀርባለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ኮሜንት በማድረግ ቻናላችንን አበረታቱ። ወደ ፊልሞቹ ገባለሁ። የመጀመሪያው አይረን ማን አይረን ማን 1 2008 እንደ አውሮፓውያን አቆጣጠር የተለቀቀ ሲሆን የማርቨል ሲኔማቲክ ዩኒቨርስ የሚጀምርበት ነው። ሮበርት ዳውኒ ጁኒየር ይባላል አክተሩ። ቶኒ ስታርክን ሆኖ የተወነበት ሲሆን በጣም ቢሊየነር በጣም ጂኒየስ የሆነ ግለሰብ ከተያዘበት ለማምለጥ የሰራውን ከወዳደቁ ብረቶች ሰርቶ ራሱን ለማስመለጥ በጣም ጂኒየስ በመሆኑ ያደረገውን አቴምፕት በዛው ላይ አዳብረውት አይረን ማን የሚባለውን ካራክተር የፈጠሩበት ነው እና በጣም ተጫዋች በጣም በቴክኖሎጂ የበለጸገ ፊልም ነው። 2008 ዓመተ ምህረት ነው የተሰራው። ሁለተኛ ላይ የምናገኘው በዛው 2008 እንደ አውሮፓውያን አቆጣጠር የወጣው The Incredible Hulk የሚባለው ፊልም ነው። እንግዲህ በእኛ ላይፍ ታይም እንኳን ወደ 3 የሚደርሱ ሀኮችን አይተናል። የመጀመሪያው ግሪን የነበረው በተመታ ቁጥር የሚገዝፈው ሀክ አለ። ከዛ በኋላ ኤድዋርድ ኖርተን የሰራበት ይሄ 2008 ዓመተ ምህረት የተለቀቀው The Incredible Hulk ነው። አክተሩ ኤድዋርድ ኖርተን ብሩስ ባነር ሆኖ ይጫወትልናል። በጣም ሀክ ማለት በጣም የሚገዝፍ ነገሮች ሲቀየሩ ኦር ደግሞ በንዴት ውስጥ ሲሆን ከሰውነት ተቀይሮ በጣም ግዙፍ የሚሆን ካራክተር ነው እና በጣም የሚያገኘውን በአጠገቡ የሚያገኘውን ማንም ሰውም ሆነ ህንጻም ሆነ እያፈራረሰ በጣም አንግሪ ሆኖ የሚያደርግ ነው። ያው ከማርቨል ሲኔማቲክ ዩኒቨርስ ጋር ብዙ የማይገናኝ ቢሆንም በኋላ ላይ ያገናኙታል ማለት ነው። ሶስተኛ ላይ ያለው የአይረን ማን 1 ቀጣይ ክፍል አይረን ማን 2 2010 ዓመተ ምህረት የተለቀቀ ነው። ይህ የሚያጠነጥነው እንግዲህ ቶኒ ስታርክ ወይንም ደግሞ አይረን ማን ማንነቱ ከታወቀ በኋላ ያሉትን ውጣውረዶችና ፈተናዎች ከመንግስትም ከተለያዩ ግለሰቦችም የሚደርስበትን ጫና የሚቋቋምበት ፊልም ነው። በዚሁም ላይ ዊፕላሽ የሚባለውን የአይረን ማንን አርክ ሪአክተር በማዳበር የራሱ አድርጎ እንደ ጅራፍ ወይንም እንደ አለንጋ አይነት በኤሌክትሮኒክ የተሞላ ነገር ይዞ አይረን ማንን የሚያጠቃበት ፊልም ነው። በዛውም ደግሞ ብላክ ዊዶው የተሰኘችውን ካራክተር ኢንትሮዲዩስ አድርገውልናል። አራተኛ ላይ የምናገኘው ቶር ነው። ቶር እንግዲህ በኖርስ ሚቶሎጂ ወይንም ደግሞ በኖርዌያኖች ያምልኮ ኦር ያምላኮች ላይ ተመስርቶ የወጣ ኦር ደግሞ በዛ መሰረት አድርጎ የተሰራ ፊልም ሲሆን ጋድ ኦፍ ተንደር ይባላል። ቶር ወይንም ደግሞ የመብረቁ ጌታ ኦር የመብረቁ አምላክ ይባላል እና አስጋርድ ከሚኖርበት አስጋርድ ከሚባል ዓለም ላይ በአባቱ በኦድን በጣም ኩራተኛና ጥጋበኛ ስለነበረ ወደ መሬት ተወርውሮ መሬት ላይ እንግዲህ ጥሩ ስብዕናን እንዲያገኝ ሆኖ ከዛም ደግሞ በወንድሙ ኦር ደግሞ በጉድፈቻ ባደገ ወንድሙ የሚጠቃበትና እሱን ለማዳን ኦር ደግሞ እሱን ለማሸነፍ የሚያደርገው ፊልም ነው። አምስተኛ ላይ ካፕቴን አሜሪካ እናገኛለን። ካፕቴን አሜሪካ The First Avenger 2011 ላይ የተሰራ ፊልም ነው። ካፕቴን አሜሪካ ለመጀመሪያ ጊዜ የምናይበት ፊልም ነው። ፊልሙ መቼቱ ኦር ደግሞ የተሰራበት እንደሚያሳየው ወርልድ ዋር 2 ኦር ደግሞ ሁለተኛው የዓለም ጦርነት ላይ ጀርመኖች በሬድ ስካል በሚባለው ሰውዬ ተመርተው ዓለምን ለማጥፋት የተለያዩ ቦምቦችን ሲሰሩ አሜሪካን ለማጥፋት በሚሰሩበት ጊዜ
ስቲቭ ሮጀርስ የተባለ በጣም ቀጫጫ የነበረ ወታደር ሱፐር ሶልጀር ሴረም ወይም ደግሞ ወታደሮችን በጣም ጠንካራና ግዙፍ የሚያደርጋቸውን መድኃኒት በማግኘት ራሱን ቀይሮ በጣም ግዙፍ ሆኖ በጣም ፈጣን ሆኖ ከኖርማል ሰዎች እጥፍ የሚያክል ጥንካሬና ፍጥነትን አግኝቶ ሁለተኛው የዓለም ጦርነትን እንዲያሸንፉ ያደረገበት ፊልም ነው። በጣም የሚገርም ፊልም ነው። ከዛም በኋላ የምናገኘው እንግዲህ ዘ አቬንጀርስ ነው። ዘ አቬንጀርስ ማለት እነዚህ እስካሁን ያየናቸው ካራክተሮች ወደ አንድ መተው ዓለምን ለመቆጣጠር ከመጡ ኤሊያኖች ጋር ወይንም ደግሞ ከዚህ ዓለም ውጪ ከሆኑ ፍጥረቶች ጋር ፋይት የሚያደርጉበት በጣም የሚገርም በሰዓቱ በጣም ተቀባይነትን ያገኘ ምክንያቱም እንደዚህ አይነት የተለያዩ ካራክተሮች ኦር ደግሞ የተለያዩ የራሳቸው ፊልም ያላቸው ካራክተሮች ወደ አንድ መተው የሚገርም ጥምረት ያደረጉበት ፊልም ነው እና በጣም ተወዳጅ the avengers the first avengers የሚለው 2012 ላይ የተለቀቀ ፊልም ነው። ሰባተኛ ላይ የምናገኘው አይረን ማን 3 ነው። ከአቬንጀርስ በኋላ የተከናወነ ኢቨንት ሲሆን እንግዲህ ቶኒ ስታርክ ወይንም ደግሞ አይረን ማን በአቬንጀርስ ፊልም ላይ ከነበሩ ከኤሊያኖቹ ከፋይቱ ጋር ምናምን የነበረውን PTSD ወይንም ደግሞ ፖስት ትራውማቲክ ስትረስ ዲስኦርደር ፋይት የሚያደርግበት ከዛም ደግሞ ላይክ ይጠቀም የነበረው ደረት ውስጥ ተቀብሮ ይጠቀምበት የነበረው አርክ ሪአክተር የሚገለው አይነት ቶክሲክ ለራሱ ለሰውነቱ መጥፎ ሆኖ ያለ እሱን ኦቨርካም በማድረግ ራሱን እንዳይሞት የሚያደርግበትና ራሱን የሚገለውን እንትን የቀየረበት ፊልም ነው። ከዛም በላይ ደግሞ the mandarin የተሰኘ ጠላት ከሱ ጋር ፋይት የሚያደርግበት ነው። እንግዲህ እንደዚህ ያለን ሌሎችም 31 ፊልሞች ነው ማርቨል የሰራው። እነሱን እንቀጥላለን። ለዛሬ በዚህ እናበቃለን። እስኪ ቀጣዩ ይሰራልን የምትሉ ከሆነ ኮሜንት ላይ ቀጣዩ ይሰራልን ብላችሁ ኮሜንት አድርጉኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከ ቀጣይ ድረስ መልካም ውሎ።